ሐሰተኛ አጥማቂዎች በህዝቡ ልቡና ላይ የሚያደርሷቸው 5 ጫናዎች። አንደኛ የህዝቡን አስተሳሰብ ሀብታም ያልሆንኩት ያልከበርኩት እኔ አይነ ጥላ ስላለብኝ ነው ብሎ እንዲያስብና በዛ ምክንያት ከስራ ወደ ኋላ እንዲል ያደርጋሉ ማለት ነው። አንደኛው አይነ ጥላ አለብህ ብለው ሲነግሩት አይነ ጥላ አለብኝ፣ አዎ ስራ እንዳልሰራ የሚገረግር ነገር አለብኝ ብሎ እንዲያስብ ያደርጉታል ማለት ነው። ሁለተኛ ክፉ መንፈስ ማዋረሳቸው ነው። ክፉ መንፈስ ለምሳሌ እነሱ ጋር ሄዶ የመጣ በሙሉ ይጮሃል። ስለዚህ ዛር እያዋረሱት ነው ማለት ነው። ስለዚህ ህዝቡ ከነዚህ አጥማቂዎች ራሱን ጠብቆ በቤተ ክርስቲያን ጸበል ውስጥ መጠመቅ ይገባዋል ማለት ነው። ይሄ በመኪና ማጠቢያ በየአውደ ምሕረቱ ላይ የሚረጩ ሰዎችን ከነዚህ ሰዎች ቤተ ክርስቲያን ራሷን ልጠብቅ ይገባል ማለት ነው። በሶስተኛ ደረጃ ደግሞ ጠብን በዘመድና በዘመድ በጎረቤትና በጎረቤት በባልና በሚስት መካከል በመዝራት ፍቅርን ያረቃሉ ማለት ነው። ስለዚህ ይሄ ህዝቡ እገሌ ነው ያረገብኝ እያለ እርስ በርሱ እንዳይተማመን ይሄ ጫና ይደርስበታል ማለት ነው። በአራተኛ ደረጃ ባልና ሚስትን ያፋታሉ። ምንድን አድርገው ነው የሚያፋቱት ከተባለ የባልሽ እናት ናት ያደረገችብሽ፣ የሚስትህ እናት ወይም አባት ነው ያደረገብህ የሚል ክፉ መንፈሱ ስለሚዋሽ ብቻ። መንፈስ በባህሪው እውነት አይናገርም። መንፈስን ኢንተርቪው ማድረግ አይቻልም፣ በፍጹም አይቻልም። ይህንን የሚያደርጉ ሰዎች ከሰይጣን ናቸው ማለት ነው፣ ከመንፈስ ቅዱስ አይደሉም። ሰይጣን እውነት እንኳን ቢናገር መቼም እውነት ሊናገር አይችልም። በብዙ ቦታ ላይ ተጽፎ አይተነዋል ይሄንን ነገር። ለምሳሌ በዮሐንስ ወንጌል 8 ከቁጥር 48 ጀምረን ስንመለከት እሱ የሐሰት አባት ነው፣ ሐሰትን ከልቡ አንቅቶ ይናገራል ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ ተናግሯል ማለት ነው። በሐዋርያት ሥራ 16 ስንመለከት ደግሞ እነ ጳውሎስ ከፊት ለፊት እየሄዱ መንፈስ ያደረባት ሴት የእግዚአብሔር ሰዎች ናቸው እያለች እየመሰከረች ነበር። ነገር ግን ይሄ ምስክርነት እውነት ነው። ነገር ግን እውነትም ቢሆን እንኳን ሰይጣን ምስክርነቱ እውነት ስላልሆነ በጀርባ በኩል ውዳሴ ከንቱ ስላለበት አንተ ሰይጣን ዝም በልና ውጣ ነው እንጂ ያሉት የሰይጣንን ምስክርነት መስማት አልፈለጉም ማለት ነው። እና እዚህ ላይ የሰይጣንን ምስክርነት እያሰሙ ትዳርን የሚያፋቱ፣ ልጆችን የሚበትኑ፣ ማህበራዊ ቀውስ የሚያደርሱ አጥማቂዎች ላይ ጥንቃቄ ማድረግ ያስፈልጋል። የቤተ ክርስቲያን አስተዳዳሪዎች እዚህ ላይ ጥንቃቄ ማድረግ ያስፈልጋል ማለት ነው። ሌላው ምንድን ነው? ሰው ስራ እንዳይሰራ ዝም ብሎ በየቦታው ጸበል ለጸበል እየዞረ ድሃ እንዲሆን ያደርጋሉ። አምስተኛው ማለት ነው፣ ድሃ እንዲሆን ያደርጋሉ። እና እነዚህን የመሳሰሉ ነገሮችና ከዚህም የባሱ ችግሮች ስላሉ ሐሰተኛ አጥማቂዎችን የምትከተሉ ምዕመናን እባካችሁ ስለ እግዚአብሔር ብላችሁ ከነዚህ ሐሰተኛ አጥማቂዎች ተለይታችሁ በቤተ ክርስቲያናችሁ ጸበል ሱባኤ ይዛችሁ በመጠመቅ ብቻ ራሳችሁን ለፈውስ አድርሱ። አለዛ ግን በሰይጣን ላይ ሰይጣንን እየጨመራችሁ ስትሰቃዩ ትኖራላችሁ ማለት ነው። ይሄንን ለሁሉም ሰው አዳርሱልኝ።